ይህ የደህንነት ካሜራ ለቤት ውስጥ አጥር፣ እንደገና ደግሞ መግቢያ በሮች፣ ሱቆች እና መጋዘን በተጨማሪ ደግሞ ለመኪና ማቆሚያ ላለበት ቦታ ላይ የሚያገለግል የደህንነት ካሜራ ነው። በተለይ የቤት አጥር ፊት ለፊት ላይ ካደረግነው አንደኛው ዋይድ አንግል ሌንስ ነው። እስከ 240 ዲግሪ ወደ ጎን ያሳየናል። የታችኛው ደግሞ ተሽከርካሪ ነው። ለምሳሌ እዚህ ቪዲዮ ላይ እንደምታዩት አንድ ሰው እንደዚህ አጥር በሚዘልበት ጊዜ የላይኛው ዋይድ አንግል ሌንስ ስለሆነ ዲቴክት ያደርገዋል፣ ያገኘዋል ማለት ነው ያንን ሰው። ከዛ በመቀጠል ሁለቱም ሌንሶች ተጋግዘው በመስራት አላርም በማብራት ላይት በማብራት ሁለቱም ተጋግዘው ሌባውን ሊያባሩት ይችላሉ ማለት ነው። ብዙ ጊዜ እነዚህ የኢዚቪዝ ካሜራዎች አንድን እንቅስቃሴ ዲቴክት በማድረግ በጣም አኩሬት ናቸው። ምንም አይነት እንቅስቃሴ አያመልጣቸውም ማለት ነው። የሁለቱም ሌንሶች ሪዞሉሽን 2K ናቸው። ለውጭ ተብለው የተሰሩ ስለሆነ ዌዘር ፕሩፍ ናቸው። ማንኛውም አይነት የአየር ጸባይ አያበላሻቸውም። ጨለማ ላይ በከለር ናይት ቪዥን ከ30 እስከ 40 ሜትር ድረስ ካሜራው ዲቴክት ያደርጋል ማለት ነው። እስከ 512 ጂቢ ድረስ ሜሞሪ ካርድ መቀበል ይችላል። በካሜራው ድምፅ ማስተላለፍ እንችላለን፣ እንደገና መስማት እንችላለን። ይህን ካሜራ ከፈለጋችሁ ወይንም ደግሞ ማስገጠም ከፈለጋችሁ ፕሮፋይል ላይ ባለው ስልክ በመደወል ማግኘት ይቻላል።